ግርማ ለሚ ይባላለሁ። የድርጅቴ ስም ግርማ ለሚ የግንባታ ዕቃዎች አቅራቢ የግል ማይክሮ ኢንተርፕራይዝ ነበረ። የተደራጀ ነው በ2015 ዓመተ ምህረት ነውና ወደዚህ ስራ የገባ ነው ልማት ባንክ በሰጠን ስልጠና መሰረት ስልጠናውን ከሰለጠን በኋላ ጥያቄ ያቀረብንና ልማት ባንክ ይሄንን ክሬሸር አስገባልን። ከ2016 ዓመተ ምህረት ጀምረን ጠንክረን ስራ እየሰራን ነው ያለንና ብዙ ውጤታማ ሆነናል። ሰዓታችንን አንቆጥብም። ከሌሊቱ እስከ 3 ሰዓት እስከ 2 ሰዓት ነው የምንሰራው። ጠዋት 11 ሰዓት ነው ስራ የምንገባው። ለኛ ሰዓት ወርቅ ነው። በዚህ ነው ይሄንን ውጤት ልናመጣ የቻልነው ማለት ነው። ልማት ባንክ በሰጠን ገንዘብ እዚህ ላይ ደርሰናል። በጣም ደስ ይላል ከልማት ባንክ ጋር መስራት ማለት ነው። ለሚሰራ ሰው ግን ምንድነው ለእንደኔ አይነቱ ሰዎች ከልማት ባንክ ጋር ለመስራት ለሚፈልግ ሰው እኔ የምመክረው ካልጨከኑ ካልደከሙ ማግኘት እንደሌለ 8 ሰዓት ብቻ መስራት አለብን ብሎ ለሚሰራ ሰው እድገት አይገኝም። መታገል ነው። ለኛ ሰዓት ነው የኛ ስራ። አሁን እዚህ እንደዚህ አሁን የሚታዩት ማሽን ጠዋት 11 የተነሳ ነው እስካሁን ለምሳ ሰዓት ብቻ የቆመ እንጂ ምንም ሳይቆም እስከ ማታ 2 ሰዓት እንሰራለን ማለት ነው። የገበያ ጉዳይ ስናይ ደግሞ እኛ አዲስ አበባ ከተማም አቅርቦት አለን። ዱከም ኢንዱስትሪ ፓርክ ውስጥ አቅርቦት አለን። ሜድሮክ ኢንቨስትመንት ግሩፕ ጋር አቅርቦት አለን። ከኢትዮጵያ መንገዶች ኮንስትራክሽን ጋር አቅርቦት አለን። ብዙ ካምፓኒ ጋር ነው የምናቀርበውና ገበያም ማናጣም። እኛ የምናቀርባቸው ማቴሪያሎችም ጥራት ያላቸው ስለሆኑ ጥሩ ስራ ነው። ከልማት ባንክ ጋር መስራት በጣም ውጤታማ ነው የሚያደርገው ለሚለፋና ለሚሰራ ሰው ነው። ከባንኩ ጋር ወደ ኢንዱስትሪ ለማሳደግ ፕሮሰሱን ጀምራለሁ። ፕሮፖዛል አስገብቻለሁ። ልማት ባንክ ይረዳኛል። የአዳማ ዲስትሪክት ብራንች ያቀኛል በደንብ የስራዬን ውጤት ስለሚያውቅ ብድር ተመታችቶልኝ ወደ አስፋልት ፕላንት ለማግባት ነው እቅዴ። ፕሮፖዛሉን ያሰራሁት ማለት ነው። ወደ ኢንዱስትሪ ለማሳደግ ነው። ቀጥሎ በአሁን ሰዓት ቋሚና ጊዜያዊ ሰራተኛ ጋር ወደ 100 ሰራተኛ ካለው ወደ 200 ለማሳደግ ነው አላማችን ማለት ነው። በአዳማ ከተማ ላይ የማህበረሰብ ፋርማሲ ተብሎ የተሰየመ ያለና ለሱ ፋርማሲ ወደ 5 ሚሊዮን ብር አውጥተን ማህበረሰብ ፋርማሲ ገንብተናል። ለወደፊቱም እያረግን ነው። ለመንግስትም ጥሩ ግብር እየከፈልን ነው። በከተማችን ላይ ለሚደረጉ ግንባታዎች እየገነባን ነው። በኢንቨስትመንት ወስደን ግራውንድ ፕላስ 12 ወደ ላይ ህንፃ እየገነባን ነው ያለ ነው። ስለዚህ ወደ ኋላ የምንልበት አገር አይደለችም። ኢትዮጵያን ለማሳደግ ፍላጎታችን በጣም ሰፊ ነው። እንኳንስ ከኔ አይደለም ካሉት ከሰራተኞች አንስቶ በጣም ተግተን ሀገራችንን ራሳችንን ለማሳደግ እንሞክራለን። ከኢትዮጵያ ልማት ባንክ የምንጠብቀው ነገር ከዚህ በበለጠ በኢትዮጵያ ውስጥ ብቻ ሳይሆን በዓለም ደረጃ ተወዳዳሪ ሆኖ የኢትዮጵያ ልማት ባንክ የተሻለ ውጤት እንዳመጣ እመኛለሁ። እንደኔ ያላገኙት ማህበረሰቦችንም እየፈለገ ጥሩ እድገት ፈላጊዎቹን በፍጥነት ወደ ስራ እንዲያስገባ ምኞቴ ነው።